ሰላም ውዶቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንግዲህ ዛሬ ደግሞ ባለፈ የቴምር ጠላ ሳልጨርስለት ምናምን ነበረ ያሳየኋችሁ። ማለት ሁሉ ነገሩ ጨርሼለት ነበረና ያሳየኋችሁ። ዛሬ ደግሞ እስቲ ድፍድፉን ላሳያችሁ። አቤት ያ ሰላም! አያችሁ እንግዲህ የቴምር ጠላ ልክ እንደ ማንኛውም ጠላ እንደዚህ ድፍድፉ በዚህን አይነት መልኩ ፈልቶ ይፈሳል ማለት ነው። እንግዲህ ተመልከቱ፣ ማየት ማመን ነው። ይሄው እንዴት እንደማነሳው ራሱ አይገርምም? እንግዲህ መልክ ስጠኝ ሙያ ከጎረቤቴ የሚባለው አማርኛ አለና የዚህ የቴምር ጠላ አሰራር እኔ ባለፈው በደንብ አድርጌ ዘርዝሬ ያስቀምጬላችኋለሁኝ። ካጣራሁት ወዲህ ምናምን ነበርና ያሳየኋችሁ። ዛሬ ደግሞ እንዴት እንደፈላ እንዴት ድፍድፉን እንግዲህ እዩት። ሽታው ራሱ ቁም ነገር እንዴት እንደማወራችሁ አላውቅም። ይኸው ቀረፋዋለች። ያው አብዛኞቻችሁ የምትፈልጉትን ነገር መጠቀም ትችላላችሁ። እኔ የተጠቀምኩት ቀረፋና ፍሬሹ ቴምር ነው። እዩት እንደ ቢራ እንዴት እንደሆነ። ስኳር የሚጠቀሙ አሉ። እንደገና ደግሞ ማር የሚጠቀሙ አሉ። የእርሾ የሚጠቀሙ አሉ። እኔ ግን የሚገርማችሁ ነገር የተጠቀምኩት አንድና አንድ ቀረፋ ብቻ ነው እስካሁን ድረስ። ማሩ ግን ካጣራሁት ወዲህ እጠቀማለሁ ማለት ነው። እውነት ሽታው እንዴት እንደምነግራችሁ አላውቅም። እንግዲህ አረፋውን እዩት። ይሄው ከላይ ያለውን ድፍድፉን አንስቼዋለሁኝ። እንግዲህ እዩ፣ ውስጥ ላይ ያለውን ደግሞ ለማየት እዩ። እንግዲህ ያቀረረውን አያችሁ፣ ያቀረረውን እንግዲህ ይሄ አረፋው የቢራ ከጠላም አልፎ የቢራ አረፋ ነው እና የሚመስለው። ይሄው ፈልቶ ወጥቶለት አንሰፍፎ ነው የምፈለው። ተንሳፎ ከላይ ድፍድፉ ቁጭ ብለዋል ማለት ነው። እኔ እየሰራሁት ምን አብዛኛውን ጊዜ የምሰራ ፍሬሹ ቴምር ሲገባ ነው። በአመት 3 ነው እኛ ግቢ የሚመርተው። እንግዲህ ያው እንደምታዩት ያው ድፍድፉ እዚህ ጋር ይሄው እዚህ ጋር እንግዲህ ጠላው ደግሞ ይሄው እንደምታዩት ጥርት ያለ እኔን ያለ ጠላ አለ ማለት ነው። ሁላችሁም ሰርታችሁ ሞክሩት። አሰራሩ ደግሞ ቀደም ባለ የዩቲዩብ ቻናሌ ላይ አስቀምጬላችኋለሁ ማለት ነው።